አመነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። በቀደመው ክፍለ ጊዜ የተወሰኑ ወሳኝ የሚባሉ የቅዳሴ ክፍሎችን ተናግሬ አልፌ ነበር። ዛሬ ደግሞ ከሱ የቀጠለውን በተቻለ መጠን የቅዳሴ ከጅማሬው እስከ ፍጻሜ ያለውን እየተማማርን የምንቀጥል ይሆናል። በተቻለ መጠን በአጭር ደቂቃ ለመጨረስ እሞክራለሁ። እናንተም እስከመጨረሻው ተከታተሉት። ቅዳሴ ደጋግሞ በመስማት ነው የሚለመደው እና በዛ መንገድ እየደጋገማችሁ እያያችሁት ብትቀጥሉ የሚል መልእክት አለኝ። ቀጥታ ወደ ቪዲዮ እንግባ። አመነ በቅድሚያ ማወቅ ያለባችሁ ነገር ስላለ ልንገራችሁ። ያው ቅዳሴ ልክ ከቤተልሔም ወደ ቤተ መቅደስ ካህናት መረቧ እየተመታ እየተደወለ ሲመጡ የሚሉት ዜማ አለ። እሱም ደግሞ እንደ ቅዳሴው ቀናት ይለያያል። ቅዳሴው ሰኞ ማክሰኞና ሀሙስ ቀን የሚውል ከሆነ የመጀመሪያ ላይ ያለው እምነ በሃ የሚለው ማለት ነው እሱ በዜማ ይባላል። ረቡዕ አርብና ቀዳሚት ሰንበት ወይም ቅዳሜ ከሆነ የሚቀደሰው ቅዳሴው መስቀል አብርሃ የሚባለው ዜማ ይባላል። እሁድ ከሆነ የሚቀደሰው ኩሉ ዘገብራ የሚባል ዜማ አለ እሱ ነው የሚባለው። እነሱን ዜማዎች በተከታታይ ልበልላችሁ ቀኖቹን አስታውሱ። የመጀመሪያው እምነ በሃ እምነ በሃ ቅድስት ቤተክርስቲያን ስርጉት አርፋቲሃ ወስልት በእንቆ ጳዝዮን እምነ በሃ ቅድስት ቤተክርስቲያን። ሁለተኛው ዜማ መስቀል አብርሃ መስቀል አብርሃ በከዋክብት አሰርገ ሰማየ እምኩሉ ፀሐየ አርአየ መስቀል አብርሃ በከዋክብት አሰርገ ሰማየ። በእሁድ የሚባለው ደግሞ ኩሉ ዘገብራ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይቤል ፈላሲ ዘገባ ኀበ እግዚአብሔር ይፈልጠኒ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሶስቱ እነዚህ ይመስላሉ። ያው ከዚህ ቀጥሎ ደግሞ ያው መቅደስ ከገቡ በኋላ ማለት ነው የዜማ እነዚህ ዜማዎች በየዕለታቸው እንደየዕለታቸው ከተዜሙ በኋላ የሚባል ዜማ አለ። ሃሌሉያ እመቦ የሚለው አለ እሱን እንበለው። ሃሌ ሉያ እመቦ ብእሲ ምእመናን ዘውአ ቤተ ክርስቲያን በጊዜ ቅዳሴ ወይዘማ መጻሕፍተ ቅዱሳተ ወይታገሰ እስከ ይፌጽሙ ጸሎተ ቅዳሴ ወይተመጠወ እምቁርባን ይሰደድ እምቤተ ክርስቲያን እስመ አማሰነ ሕገ እግዚአብሔር አስታቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመ ዝናሩነ ሐዋርያት ባፕቲዞሙ
ይሄ ዜማ ከተባለ በኋላ ልክ እንዳለቀ አንቲ ውእቱ መሶበ ወርቅ የሚባል ዜማ አለ እሱ ይባላል። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናሁ ህብስተ ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም። እነዚህ ዜሞች እንዳለቁ ያው በቃል እየደገሙ የሚሉት አለ ቀሳውስቱ ቄሱ ቀዳሹ ቄስ ማለት ነው። ከዛ እኛም አሜን እያልን ነው የምንቀበለው ከዛ በኋላ ይሄ ካለቀ በኋላ አሀዱ ይባላል ማለት ነው። አሀዱ የሚለው ቄሱ ነው ቄሱ አሀዱ ካለ በኋላ ህዝቡ ይሄን ዜማ ይላል። በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ። ካህኑ ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ሲል ማለትም ላሰማችሁ ያው የቀሳውስቱን የቄሶቹን አንልም አንማርም ግን ለአሁን እንደ ሳምፕል ላሳያችሁ። ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ሲል እኛ ምን እንላለን? ወይሴብሕዎ ኩሎሙ ሕዝብ አሁን የህዝቡን ነው እያልኩላችሁ የምሄደው። ጽድቁሰ ለእግዚአብሔር ሄሉ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ሃሌሉያ። ከዛ እዚህ ጋር ቀዳሽ ዲያቆን ተንሥኡ ይላል ማለት ነው። እኛም እግዚኦ ተሳሃለን እያልን እንቀጥላለን። ተወከፍ መባኦሙ ለአብ ወተወከፍ መባኦነ ለአትትነኒ ተወከፍ መባኦነ ወቁርባነነ ሳይሆን ወቁርባነነ ሁለት ነነ ሁለት መጨረሻ ላይ ማለት ነው። ይህ ከተባለ በኋላ ስገዱ ከተባለ በኋላ ቅድሜከ እግዚኦ ንሰግድ ወንሴብሐከ። ከዚህም በኋላ ሰግደን ፍትሐ ዘወልድና በእንተ ቅድሳት ይነበባል። በእንተ ቅድሳት ማለት አንድ ስለምታደርግ ስጋውና ደሙ እግዚአብሔር በይቅርታው እንዲያደርገን ሰላም እንማልዳለን ምናምን እያለ በእነዚህ አይነት መልክ ዲያቆኑ የሚያነበው ማለት ነው። በሱም ደግሞ በየምዕራፉ አሜን ኪርያላይሶን አቤቱ ይቅር በለን እያልን እዛው በሰገድንበት እንዲህ ይሄን ጸሎት እንጸልያለን ማለት ነው። አሜን ኪርያላይሶን አቤቱ ይቅር በለን የሚለውን ከዛ አንብቦ ሲጨርስ ተንሥኡ ይላል እንነሳለን። ያው ካህናት ወደ መቅደሱ ጫፍ ይወጡና አንዱ ካህን ቀዳሹ ካህን ማለት ነው እንስገድ እያለ ይለናል። እኛም ደግሞ ለአብ ወወልድ ወመንፈስ ቅዱስ ዘሰለስቱ አሐዱ ይሄ ሶስት ጊዜ ነው የሚባለው። እንስገድ ብሎ እንደጨረሰ መሬት ላይ መስገድ በተቻለ መጠን ቢሰገድ እንስገድ ማለት እንስገድ ማለት ነው። እና ለአብ ለወልድ ለመንፈስ ቅዱስ እየሰገድን በተግባር ማሳየት አለብን። እንስገድ ብሎ ሲጨርስ እየሰገድን ማለት ነው። የማይሰገድባቸው ዕለታት ከሆኑ ምናልባት የአስተብርኮ ስግደት ወይም ከጉልበታችን ዝቅ እያልን መስገድ ይገባል ማለት ነው። ከዛ በኋላ ካህኑ ሰላም ለኪ ይላል በዜማ ነው እንግዲህ የሚለው
እኛም ከቅድስት ቤተክርስቲያን ማኅደረ መለኮት ሣሪ ለነ ሲል ድንግል ማርያም ወላዲተ አምላክ አንቲ ውእቱ ካለ በኋላ እኛም አጥንተ ዘወርቅ እንላለን። አሁን ስቴፖቹን በማስቀደስ ነው የምትይዟቸው። ስለዚህ እያስቀደሳችሁ ይሄንንም ዜማ እየተማራችሁ አንድ ላይ ነው ቅዳሴው እየሰረጸ በውስጣችሁ እየገባ የሚመጣው። ስቴፑንም ከምን ቀጥሎ ምንድነው የሚለውን በደንብ በተግባር ለማየት ያው እያስቀደሳችሁ ነው ልምደምዱ የምትችሉት። ዜማውን ደግሞ በዚህ መንገድ ትማራላችሁ ማለት ነው። አንቲ ውእቱ ይላል ካህኑ እኛም ማዕጠንት ዘወርቅ እንተ ጾርኪ በመሳት ቡሩክ ዘነሣ መቅደስ ዘይሠሪ ኃጢአተ ወይ ደመስስ ጌጋየ ዝውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ዘዐረገ ለአቡር ጾጣን ወመሥዋዕተ ስሙረ ንሰግድ ለከ አስተውሉ ንሰግድ ለከ ክርስቶስ ምስለ አቡከ ሰማያዊ ወመንፈስከ ቅዱስ ማሕየዊ እስመ መጻእከ ወአዳንከነ። ከዚህ በኋላ ዲያቆናትና ቀሳውስት በጋራ ይወጣሉ ቀዳሲያን ማለት ነው ልዑካን ይወጣሉ። ከዛ በኋላ ስብሐት ወክብር ለስሉስ ቅዱስ ይደሉ ይደሎሙ ለአብ ወወልድ ወመንፈስ ቅዱስ የሚለውን 4 ጊዜ እየተመላለስን ካህናቱና ሕዝቡ ይሉታል ማለት ነው። ከዛ በኋላ ቀዳሽ ዲያቆን የሐዋርያው የቅዱስ ጳውሎስን መልእክት ያነባል። ካነበበ በኋላ እኛ የምንለው ዜማ አለ ይህ ነው። ቅዱስ ሐዋርያ ጳውሎስ ሰናይ መልእክት በዋሲዱያን ዘነሣእከ አክሊለ ሠላም ወጸልይ በእንቲአነ ያድኅን ነፍሳተነ በብዝኃ ሣህሉ ወምሕረቱ በእንተ ስሙ ቅዱስ። ይህም ካለቀ በኋላ አሁንም ደግሞ ተንሱ ይባላል። ተንሱ ተብሎ ደግሞ ንፍቅ ዲያቆን ሁለተኛ ዲያቆን ማለት ነው። ከሐዋርያው ከቅዱስ ጴጥሮስ ሊሆን ይችላል ከሐዋርያው ከቅዱስ ዮሐንስ ሊሆን ይችላል ወይም ከይሁዳ መልእክት አንዱን ወስዶ ማለት ነው ለዕለቱ የታዘዘውን ያነባል። ካነበበ በኋላ ሕዝቡ የሚለው ዜማ ቅዱስ ስሉስ ዘቡር እላዊከ ከማኅበረነ በእንተ ቅዱሳን ሩያን አርዳኢከ ናዘዘነ በጻሕልከ በእንተ ቅዱስ ስምከ። አሁንም ተንሱ ይባላል። ከዛ በኋላ ንፍቅ ቄስ ወይም ሁለተኛ ቄስ ማለት ነው። እሱ ደግሞ ይመጣና የሐዋርያት ሥራን ያነባል። እሱ ከተነበበ በኋላ የሚባል ዜማ ቅዱስ 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 አንተ አምላክ አኀዜ ኩሉ ቅዱስ 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 አንተ ወልድ ዋሕድ ዘአንተ ቃለ አብ ቅዱስ 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 አንተ መንፈስ ቅዱስ ዘተአምር ኩሎ። ከዚህ በኋላ ተንሱ ተብሎ ያልቅና ካህናት ይወጣሉ። መጀመሪያ ውስጡ ይዞራሉ። የዲያቆናት ካህናት አንድ ላይ መቅደሱን መንበሩን ሲዞሩ ታያላችሁ። እሱን ዞረው ከጨረሱ በኋላ በአንዳንድ ቤተክርስቲያናት ውጪ ወጥተው ሊሆን ይችላል። አንዳንዱ ቤተክርስቲያን ደግሞ በብዛት ክብ ቤተክርስቲያን ከሆኑ እዛው ውስጥ ይሆኑና
ዝውቱ ጊዜ ባርኮት ወዝውቱ ጊዜ ዕጣን ሩይ ጊዜ ሰበውቱ ለመድኃኒነ መፍቀሬ ሰብ ክርስቶስ የሚለውን በዜማ ይሉታል። እኛም ደግሞ ዕጣን የዚማርያም ዕጣን ውእቱ እስመ ዘውስተ ከርሣ ዘይትሜያዝ እምኩሉ ዕጣን ዘወለደቱ መጻዋዳንነ። እፍረት ምዑዝ የሚለው ካለቀ በኋላ በካህናት ማለት ነው። ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለአርያም ድንግል። ተውቦ ልቡና ለዳዊት የሚለውን ካህናት ካሉት በኋላ እኛ ህዝባውያን ደግሞ የሚሉት ዜማ ተውቦ መራዊተ ለአቡነ ጴጥሮስ በድንግልና ለዮሐንስ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተ ክርስቲያን። ከዛ እፍረት ምንስት የሚለውን ቄስ ካሉ በኋላ ወይም ቀሳውስት ካሉት በኋላ ለማርያም ድንግል ንጽሕት ሰምራ ወአሰርክዋ ደብተራ ለማኅደረ ፍቁር ወልዱ ደብተራ ስም ገብርዋ በከመ ነገረ እግዚእ ወአሮን ካህን በማእከላ ያርግ ዕጣነ ሩየ ሱራፌል ይሰግዱ ሎቱ የሚለው ዜማ ካለቀ በኋላ ቅዱስ 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 እግዚአብሔር አእላፍ ወክቡር በውስተ ረበዋት አንተ ውእቱ ዕጣነ ወመድኃኒነ እስመ መጻእከ አዳንከነ ተሳለነ። ከዚህ በኋላ ቅዱስ ብሎ ካህኑ ያዜማል። አራራይ ዜማ ማለት ነው። ከዛ እኛም እሱን ተከትለን ቅዱስ ኃያል ቅዱስ ሕያው ዘኢይመውት። ያው ዜማ ቢኖራቸውም ግን በተለምዶ ከዚህ ቀጥሎ ያለው ማለት ነው ዜማ ቢኖራቸውም በተለምዶ በቃል ነው የሚባሉት። ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት። ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት። ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንኑ ሕያዋነ ሙታነ ተሳሃለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን አሜን። ለይኩን ለይኩን ቅዱስ ስሉስ እግዚአብሔር ሕያው ተሳሃለነ። ከዛ ጸጋ ዘእግዚአብሔር ያህሉ ምስሌክሙ ወይም ጸጋው ዘእግዚአብሔር ያህሉ ምስሌክሙ ብሎ ካህኑ ያዜማል። ጸጋው የሚለው የከሰዓት ቅዳሴ ከሆነ ነው። የጠዋት ቅዳሴ ከሆነ ጸጋ ዘእግዚአብሔር ያህሉ ምስሌክሙ ይላል። እኛም ምስለ መንፈስከ ከዛ ንሴብሖ ለአምላክነ ከሰዓት ቅዳሴ ከሆነ። ጠዋት ቅዳሴ ከሆነ ደግሞ አእኮትዎ ለአምላክነ ይባላል። እኛም ርቱዕ ይደሉ አጽንዑ ህሊና ልብክሙ ብሎ ካለ በኋላ ብነ አብ እግዚአብሔር አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ይትሐበያ
እግዚኦ ውስተ መንሱት። አሁን እዚህ ጋር ልዩነቱ ምንድነው? ይሄ አጽኖ ህሊና ልብክሙ የሚለው ጠዋት ቅዳሴ ሲሆን ብቻ የሚባል ነው። ወይም ሌሊት ቅዳሴ ትንሳኤና እንትን ከሆነ የትንሳኤና የልደት ወይም የገና በዓል ቅዳሴ ሲሆን ወይም ጠዋት ቅዳሴ ሲሆን ይሄ አጽንኦ ህሊና ልብክሙ ይባላል። በንሃበ እግዚአብሔር የሚባለውም ይባላል። ከሰዓት ቅዳሴ ከሆነ ግን ይሄ ፓርቲ የለውም። ቀጥታ ንሴብሐከ ብሎ ነው የሚለው ማለት ነው። ስለዚህ የጠዋት ቅዳሴ ከሆነ ኪያከ ንሴብሕ እግዚኦ ኪያከ ንዌድስ እግዚኦ። የከሰዓት ከሆነ ደግሞ ንሴብሐከ እግዚኦ ንዌድሰከ እግዚኦ። ይህን ከጨረስን በኋላ ያው ካህኑ ያሳርጋል። አባታችን ይባልና ኦ ስሉስ ቅዱስ መሐረነ ኦ ስሉስ ቅዱስ መሐከነ ኦ ስሉስ ቅዱስ ተሳሃለነ። ከዚህ በኋላ ተንሱ ይባልና ጸልዩ በእንተ ወንጌል ብሎ ዲያቆኑ ያንን ያውጃል። ይረስየነ ድልዋነ ለሰሚዐ ወንጌል ቅዱስ። ከዚህ በኋላ ምስባክ የሚባል ነገር አለ። ምስባክ ምንድነው? ከመዝሙረ ዳዊት አንዱ ክፍል ተመርጦ ከእለቱ ጋር የሚገናኝ ማለት ነው። የጌታችን በዓል ሊሆን ይችላል፣ የእመቤታችን በዓል ሊሆን ይችላል። አሁን ለምሳሌ የዕርገት ዕለት ዐርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ የሚል በዓል ምስባክ አለ። የሚገናኝ ከእለቱ ጋር የሚገናኝ ምስባክ ከመዝሙረ ዳዊት ይመረጥና ወደ 3 መስመር የምታክል ማለት ነው። እሷ ትዜማለች፣ ምስባክ ይባላል። እሱ 5 ጊዜ ዲያቆኑ 2 ጊዜ ህዝቡ 3 ጊዜ ይለዋል ማለት ነው። እሱ ካለፈ በኋላ ወንጌሉ ምን ወንጌል እንደሚነበብ ካህኑ ያሰማል። ከዛ በኋላ ይወጣሉ ከመቅደስ ሁሉም ማለት ነው ካህናተ ቅዳሴያን። ከዛ በኋላ ወንጌል ይነበባል። የዕለቱ ወንጌል ግን ከመነበቡ በፊት ሲወርዱ ማለት ነው ወንጌሉን ይዘው ሲወርዱ ከመቅደስ ወደ ቅድስት ወይም ደግሞ ህዝቡ ወደሚሰበሰብበት ቦታ ማለት ነው ወደዛ ሲወርዱ የሚባል ዜማ አለ። ስብሐት ለከ ክርስቶስ እግዚእ ወአምላክየ ኩሉ ጊዜ። አሁን እዝልና ግዕዝ የሚባል ቅዳሴ አለ ብያችኋለሁ። አብዛኛውን ጊዜ በበዓላት ቀን ወይም ደግሞ ማህሌት በተቆመበት ቀን እዝል ቅዳሴ ነው የሚቀደሰው። ስለዚህ እዝል ቅዳሴ ሲቀደስ ተፈስሑ በእግዚአብሔር የሚባለው ይባላል። ግዕዝ የሚቀደስ ከሆነ አጽዋማት ወቅት ከሆነ ክረምት ከሆነ እንደዛ ከሆነ ግዕዝ ነው የሚቀደሰው እና የሚባለውም በወንጌል መርሐ ከነ የሚባለው ነው። ልበልላችሁ ሁለቱንም ተፈስሑ በእግዚአብሔር ዘረዳእነ ወየብኡ ለአምላከ ያዕቆብ ንስኡ መዝሙረ ወአቡኡ ከበሮ መዝሙረ አዋዝ ዘምስለ መሰንቆ በወንጌል መርሐ ከነ። ይህም ማለት
በግዕዝ ግዕዝ ከተቀደሰ የሚባለው ማለት ነው። በወንጌል መራክነ በወንጌል መራሕከነ ወበነቢያት ናዘዝክነ ዘለሊከ አቅረብከነ ስብሐት ለከ። ከዚህ በኋላ ወንጌል ይወጣል። የዕለቱ ወንጌል ይነበባል። ከአራቱ ወንጌሎች ማለት ነው። ከማቴዎስ ወይም ከማርቆስ ወይም ደግሞ ከሉቃስ ወይም ከዮሐንስ ወንጌል አንዱ ክፍል ይነበባል። እያንዳንዳቸው ወንጌሎች ከተነበቡ በኋላ ማለት ነው ህዝቡ የሚለው ዜማ የተለያየ ነው። የተለያየ አይነት ዜማ ነው የሚባለው። እነሱን እንማማር አሁን የሁሉንም ግዕዙን ዜማ ነው የምልላችሁ ወይም ግዕዝ ቅዳሴ ላይ ያለነው ብለን እናስብ። ወይም ደግሞ ክረምት ላይ አሁን ፍልሰታ ላይ አይደል ያለነው። ፍልሰታ ላይ ከቅዱስ ሚካኤል ወይም ደግሞ በዓል ከሚሆንባቸው በቤተክርስቲያናት ከሚቀደሰው ቅዳሴ ውጪ ግዕዝ ነው የሚቀደሰው ሁሉም ማለት ነው። ከ16 ውጪ አሁን 16ም በዓል ስለሆነ የዛኔ ማህሌት ይቆማል። በዓልም ስለሆነ ግዕዝ ነው። እዝል ቅዳሴ ነው የሚቀደሰው። እኛ ግን አሁን ግዕዙን እንማማርና እዝል ቅዳሴን ለብቻ ደግሞ እንማማራለን። የማቴዎስ ወንጌል ከተነበበ በኋላ ህዝቡ የሚለው ዜማ ነአምን አበ ዘበአማን ወነአምን ወልደ ዘበአማን ወነአምን መንፈሰ ቅዱሰ ዘበአማን እልወ ሥላሴሆሙ ነአምን። ይሄ የማቴዎስ ወንጌል ከተነበበ በኋላ ነው። ቀጣይ ደግሞ የማርቆስ ወንጌል ከሆነ የተነበበው ደግሞ የሚባለውን ልበላችሁ። እሉ ኪሩቤል ወሱራፌል ያዕርጉ ሎቱ ስብሐተ እንዘ ይብሉ ቅዱስ 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 አንተ እግዚአብሔር አብ ወወልድ ወመንፈስ ቅዱስ። የሉቃስ ወንጌል ከሆነ በዕለቱ የተነበበው መኑ ይመስለከ እምነ አማልክት እግዚኦ አንተ ውእቱ ዘትገብር መንክረ አርአይኮሙ ለሕዝብከ ኃይልከ ወአዳንኮሙ ለሕዝብከ በመዝራዕትከ ሆርከ ውስተ ሲኦል ወዐረገ ጽዮን እምየ ወጸጎከነ ምሕረት ዳግመ ግዛነ እስመ መጻእከ ወአዳንከነ እንተ ዝንቱ ንሴብሐከ ወንጸርህ ኀቤከ እንዘ ንብል ቡሩክ አንተ እግዚኦ ኢየሱስ ክርስቶስ እስመ መጻእከ ወአዳንከነ። የተነበበው የዮሐንስ ወንጌል ከሆነ ቀዳሜው ቃል ውእቱ ቃለ እግዚአብሔር ውእቱ ቃል ሥጋ ኮነ ወኀደረ ላዕሌነ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ አእላፉ ቃላውያን ወቃል ማሕየዊ
ቃለ እግዚአብሔር ተንሥእ ወሥጋሁኒ ማሰነ። እየተማማርን እስካሁን ደርሰናል። እስከዚህ ያለውን ተማሩ። አሁን ግማሽ ቅዳሴ ማለት ነው። ወንጌል ተነቦ አለቀ። የንባብ ክፍል ወይም ደግሞ ከቅዳሴ ፓርቶች አንዱ የሆነው ማለት ነው አለቀ ማለት ነው። አሁን ፍሬ ቅዳሴ የሚባለው ፓርት ደግሞ ከዚህ በኋላ ይቀጥላል ማለት ነው። እስከዚህ ድረስ ያለውን በደንብ አጥኑና እያስቀደሳችሁ አስርጹት የሚል መልእክት አለኝ። በቀጣይ ደግሞ ሙሉ የግእዝ ቅዳሴ ማለት ነው ፍሬ ቅዳሴው ከዚህ ቀጥሎ ያለው ማለት ነው እናያለን። እስከዛ ድረስ እግዚአብሔር አምላክ በሰላም ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አመነ